ነፃ ፈቃድ በሲዮሪቶሎጂ ወይም በድህነት ላይ ትልቅ ሚና ያለው ነገር ሲሆን ከድሮ ጀምሮ ያከራከር የነበረ አንተም ቢሆንም ግን አከራካሪ ሊሆን የሚቻለው ከ5ኛው ሴንቸሪ ጀምሮ ኦግስቲኒን ዓለማችን ላይ ስለ ነፃ ፈቃድ ማስተማር ከጀመረበት ሰዓት ጀምሮ ነው። ከዛ በፊት እንደ ኤርሊ ግሪክ ኤርሊ ፋዘርስ ፓትሪስቲክ ፋዘርስ ለምሳሌ ክሌመንት ኦፍ አሌክሳንድሪያ እና ኦሪጂን አርጌስ ራሱ ፍሪ ዊልን ይቀበሉ ነበር። የእግዚአብሔር ስጦታ ነበር ይላሉ። ኢትስ ጋድ ጊቨን ፕሮሄረሲስ ይሉታል። ጋድ ጊቨን ፋከልቲ ነው፣ ሰዎችን የተሰጠ ነገር ነው ይላሉ። መጀመሪያ ግን ነፃ ፈቃድ ስንል ብዙ አይነት ዲፊኒሽኖች አሉት። ከነዛ ውስጥ ወሳኞቹ ነፃ የሆኑት ነገሮች ልንገራችሁ። ለምሳሌ ላይበርታሪያን ፍሪደም ወይም ላይበርታሪያን ፍሪ ዊል የሚለው ላይበርታሪያን ፍሪደም ወይም ፍሪ ዊል የሚባለው ሁለት ኦፕሽኖች ተሰጥቶ ሁለቱንም ያለምንም ኮርስ ስትወስን፣ ለምሳሌ በዚህም ብትሄድ $10,000 በዚህም ብትሄድ $10,000 ይሰጣል የተባለ ሰው ከሁለት አንዱ ምንም ቢመርጥ ተገዶ ነው ማለት አንችልም። ምንም ከጀርባ ያለ የሚያባብል ግዴታ ያለ ነገር የለውም ማለት መልካም እዚህም ቢሄድ የሚያገኘው ጥቅም ነው እንዳትሉ፣ እዚህ የሚያገኘው እዚህም ቢሄድ ስለሚያገኘው ማለት ነው። ስለዚህ እንደዚህ አይነት ውሳኔ ላይበርታሪያን ፍሪደም ወይም ፍሪ ዊል ይባላል። ሁለተኛው ሞሊኒስት ፍሪደም ነው። ሞሊኒስት ፍሪደም በእግዚአብሔር ሁሉን ቻይነትና በሰው ነፃ መካከል ያለውን ሐሳብ ለማስታረቅ በማለት ሚድል ኖሌጅ የሚለውን ኮንሴፕት ይጠቀማሉ። ሚድል ኖሌጅ ማለት ነው እግዚአብሔር ምንም እንኳን ምርጫን የሰው ልጆች ነፃ አድርጎ ቢሰጥም ግን ምርጫውን በሱ ቅኝት ውስጥ አድርጎ እንደምሳሌ ኤ እና ቢ አካባቢዎች ለአንድ ሰው ለኃጢአት ለማድረግም ላለማድረግም የሚመች ቢሆን ኤን በኤ ውስጥ ፎልም የሚወድቅ ከሆነ ቢን ያነሳውና ሰፈሩን ቀይሮ ሌላ ሰፈር እንዲኖር ቢያደርገው እና ያ ምርጫ ጥያቄ ሲመጣ አላረግም ቢል እግዚአብሔር ነው ቾይዙን ያመቻቸለት አይነት። ግን የፋይናል ዲሲዥኑ በሰውየው ነፃ ፈቃድ ሲሆን ሚድል ኖሌጅ ፍሪደም ይባላል። ሶስተኛው ኮምፓቲባሊዝም የሚባለው ደግሞ አሁንም በጋድ ሶቨሬን ሁሉም እግዚአብሔር ሁሉን ቻይነትና በሰው ነፃ ፈቃድ መካከል ያለውን ጥል ለማስታረቅ በመሞከር የሚወሰን ውሳኔ ነፃ ፈቃድ ሲሆን ይህ ምንድነው? የሰው ልጆች በነፃነት ወደ እግዚአብሔር ይመርጣሉ፣ ግን ይህ ምርጫቸው በግሬስ የተለበደ ነው፣ በእግዚአብሔር ግፊት ነው። መጀመሪያም ለምርጫ የሚመጡት በእግዚአብሔር ነው። ከዛም ደግሞ ፋይናል ቾይዛቸውም በእግዚአብሔር ነው። ግን ነፃ ሆነው ግን እሱ በሚላቸው መንገድ ውስጥ እንዲገቡ ነው የሚያደርጋቸው። ነፃ ሆነው ግን እሱ በሚፈልጋቸው መንገዶች እንዲወድቁ በታሰበ መንገድ ነው የሚመርጡት ነው። ለዚህም ግሬስ አለ ይላሉ። አሁን ይሄ ነው ጥያቄ። ሁሉም የሜን ላይን ክርስቲያንስ የእግዚአብሔር ጸጋ ሰዎችን ከኃጢአት ዓለም ከሙት ዓለም አይመክርም፣ አይጠራም አይባልም። ይጠራል፣ ያቀርባል፣ እስከ ንስሐ እስኪገቡ ድረስ አይገፋም አይባልም፣ ይገፋል። ግን ከቀረበ በኋላ በነፃ ፈቃዳቸው ነው። ይሄ ካቀረባቸው በኋላ የጸጋው ስራ ምንድነው? የጸጋው ስራ አስገዳጅ ከሆነ ኢሪዚስቲብል ግሬስ ከሆነ ሪፎርምድ ነህ። አይ ሪዚስቲብል ነህ ከተባልክ ኤርሜኒያን፣ ኢስተርን ኦርቶዶክስ፣ ተዋሕዶ ኦርቶዶክስ፣ ሳም ፔንቴኮስታል ነህ ማለት ነው። ግሬሱ ሪዚስቲብል ነው ካልክ ማለት ነው። ግን ኖ ሪዚስቲብል አይደለም ካልክ ደግሞ ካልክ ኢሪዚስቲብል ነው እምቢ ልትል አትችልም ካልክ ደግሞ ሪፎርምድ ነህ ማለት ነው። ኦልራይት ካልቪን ሉተራን እና ካልቪኒስት ሉተራን እና ኦግስቲኒያን ነህ ማለት ነው። ኦልራይት ግን ምንም እንኳን የካቶሊክ ሲነርጂስቲክ ናቸው። ስለዚህ እዚህ ጋር ሪፎርምዶቹ ሙሉ ለሙሉ የሚለው ሞኖጂስቲክ ነው። which means yes እንኳን ለማለት ነፃ ፈቃድ እንኳን አለኝ ለማለት ካፕቸር ቶታል ዲፕሪቪቲ
regenerated life to regenerated life ከመጣ በኋላ ሰውዬ በኢፌክቹዋል ኮሊንግ ወዶ ሳይሆን በግዱ አሜን ይላል ይቀበላል እንጂ የሰው አስተዋጽኦ የለም። ኢሌክትድ የሆነ ግለሰብ ስለተመረጠ ኦልሬዲ አሜን እንዲል ግዴታ ኢፌክቹዋል ይሉታል። በቃ ኢፌክቹዋል ኢፊካሸስ የሆነ ውጤት አለው ግሬሱ የስ እንዲል ያስገድዋል። ሳይተኮስ እንደሚመታው ይታወቃል እንደማለት ነው። ኢፌክቹዋል ኦራይት። አሁን እየፈተንኩ ነው የምናገረው። ሉተራንስ ጋር ትንሽ ግራም ያጋባ ሳይድ አላቸው። ሉተራንስ ጋር ምንም እንኳን ቦንዴጅ ኦፍ ዘ ዊልና ፎርሙላ ኦፍ ኮንኮርዳችሁ መጻፋቸው ላይ በእርግጠኝነት በደንብ ሙሉ ለሙሉ ቶታል ዲፕሪቬቲንግ ቢቀበሉትን በቲክቶክም እንዳየናቸው እንደማይክዱ እንደሚቀበሉ ቢናገሩት ማለት ፕሪሲድስ ፌዝ የሚለውን ግን ለመቀበል ሲያንከራክሩ ነው ያለው። ሳይመንተኔስሊ ኦርደር ሳሉትስ ይሆናል እያሉ ያሉት ግን ምንም እንኳን እንደዛ ቢሉ ግዴታ ሊሆንባቸው የሚችለው እዚህ ጋር ምንድነው በግልጽ በመጻፍታቸው እንዴት እንደሆነ በተቻለ መጠን ቦንዴጅ ኦፍ ዘ ዊል ከሙልተር ከኤራስሞስ ጋር ባደረገው ክርክር የተጠቀመውን ቃልም እንደገና ከፎርሙላ ኦፍ ኮንኮርድ ለማንበብ ሞክራለሁ። ግን በአጠቃላይ ኮንሴፕቱ ያው ሞኖዲስቲክ በሚልና ሙሉ ለሙሉ የሰው ፍቃድ ወይም የሰው ዊል ቦታ እንደሌለው ነው የሚናገረው። ትንሽ ስለ የኢስተርን ኦርቶዶክስ እና ተዋህዶ ግን ሲነርጂስቲክ አድራቸው ምንም እንኳን የሰው ፈቃድ የሚለውን ቢቀበሉም ግን ለሶቴሪዮሎጂካል ላይፋቸው ሳልቬሽን ለደህንነታቸው ግን ተጨማሪ ስራ ኦንጎይንግ የሆነ ሲነርጂስቲክ ላይፍ እንዳላቸው ነው። ፕሮግሬስ እንደሆነ በስራ ላይ ዲፔንድ እንደሆነ ነው የሚናገሩት። አሴቲክ ላይፍ የነጻ ህይወት፣ ሳክራሜንታል ላይፍ ጥምቀት፣ ጊቪንግ ኦፍ ሃርምስ እንደዚህ ነገሮችንም ይጨምራሉ። ኦንጎይንግ የሚሉ ምንም እንኳን ይሄን በሌሎች ፕሮቴስታንት እንትኖች ተቀባይ ባይኖር መጽሐፍ ቅዱሳዊ ነው ብዬ ምንም ባልቀበል ማለት ነውና አሁን ታዲያ ወደ ሉተራንስ ስንመጣ ሉተራንስ ልክ ይሄ ሊበሬትድ የሆነው ሰውዬ በቃሉም በመንፈስም ሊበሬትድ ከሆነ በኋላ ከቦንዴጅ ኦፍ ዊሉ ነፃ ከሆነ በኋላ በሚኖረው ፖይንት ላይ በኦርደር ኦፍ ሳሉትም በቴምፖራል ኦርደርም ኦርደር ሳሉትስም ሎጂካል ኦርደርም በቴምፖራል ኦርደርም ብናየው ዊል ከዛ በኋላ ፊት ቦንዴጅ ነው ከተባለ ኔሴሰርሊ ሳይመልቴኒየስሊ ሳይመልቴኒየስ ነው ወይ አንሪጀነሬትድ የሆነው ሶል ሙሉ ለሙሉ ወደ መቀበል ወደ እምነት ሲመጣ ነፃ ሲሆን ፍሪ ሲሆን ከቶታል ዲፕሪቪቲ ምን ይላል? አሜን ይላል። ግን አሜን ብሎ ሊቀበል የሚችልበት ፌዝ እንዲመጣበት የሚችልበት ስቴጅ ተመሳሳይ ነው። ስለዚህ እዚህ ጋር ዲስቲንክሽን መኖር ያለበት ፌዝ አት ጊፍት ኦፍ ጋድ ስንል ፍሪ ዊል አት ጊፍት ኦፍ ጋድ እያልን አይደለም። ከጥንት አባቶች ጀምሮ እንኳን ቢኬድ መጽሐፍ ቅዱስ ላይም በግልጽ በነፃ ፈቃድ አችን ላይ የተመሰረተ ድህነት እንጂ ፍሪ ዊል it cannot be a gift of God. faith is a gift of God. faithን እንደ ፍሪ ዊል ካየ ነው no it's not a gift of God. ፍሪ ዊል የሰውየው ፈቃድ ስለሆነ ማለት ነው። ትልቅ ዲስቲንክሽን እቺ መሆን መታወቅ ያለባት እና ስለዚህ በቦንዴጅ ኦፍ ዘ ዊል ላይ ባጭሩ ሉተር የሚናገረው ምንድነው? የሁማን ዊል በሁለት ቢስቶች በቢስት እንደ ቢስት እስረኛ እንደሆነ እንስሳ የታሰረ ጣት አንገት በሰይጣንና በእግዚአብሔር መካከል እስር ላይ እንዳለ ይናገራል። እግዚአብሔር ከነዳ ወደ እግዚአብሔር ይሄዳል፣ ሰይጣን ከነዳ ወደ ሰይጣን ይሄዳል እንጂ በራሱ የሚባል የለም ነው የሚለው። እና ፎርሙላ ኦፍ ኮንኮርድ ላይ በግልጽ ፍሪ ዊልን ይገሉታል ወይም ይቃወሙታል ሉተራኖች። አሁን ለምሳሌ ከፔጅ 16 ቁጥር 8 ላይ ሲተቹት አሁን ኮንስቲቱሽን ይሉታል። ለምሳሌ ዲወስ ትራሂት ሴድ ቮሊንተም ትራሂስ እግዚአብሔር ጋድሮስ በቲድሮስ ዊሊንግ የሚለውን ሐሳብ ይቃወሙታል። ምንም ፈቃድ እዚህ ጋር እግዚአብሔር ድሮስ የሚለውን ሐሳብ ይቃወሙታል። ሌላውን ከታይም አንፃር ማንበብ አልቻልኩም። ስለዚህ በዚህ ላይ ኮምፕሊትሊ ነፃ ፈቃድን ሉተራኖች አይቀበሉም። ስለዚህ አሜን የሚለው እንኳን ያ ሰውዬ ጌታን ሲቀበል በሱ ሳይሆን በኢፌክቹዋል ኮሊንግ ተገዶ ነው። መንፈስ በግሬስ ስላስገደደው ነው እንጂ አሜን ማለት ማችም በማለት ይናገራሉ። ስለዚህ